ሰላም ጤና ይስጥልኝ። እንኳን ወደ ቻናሌ በሰላም መጣችሁ። በ2026 እንገኛለን። አርቲፊሻል ኢንተለጀንስ የዓለማችን አሰራር ሙሉ በሙሉ ቀይሮታል። አሁን ላይ ኤአይ የምንሰራበትን ስራ ይቀመናል ብለን የምንሰጋበት ሳይሆን ኤአይን ተጠቅመን በቀን ገቢ የምናገኝበት ዘመን ላይ ነን። በዛሬው ቪዲዮአችን ምንም አይነት ጥልቅ የቴክኖሎጂ እውቀት ሳይኖራችሁ ኤአይን ቱል በመጠቀም በቀን ገንዘብ መስራት የሚችሉባቸውን 5 ቀላልና አሰራር መንገዶችን አሳያችኋለሁ። እስከ መጨረሻ አብራችሁን ቆዩ። የመጀመሪያው የኤአይ ጽሑፍና የይዘት ፈጠራ። የመጀመሪያው መንገድ ኤአይ ኮፒራይቲንግ ነው። አሁን ባለንበት ዘመን በርካታ የቴሌግራም ቻናሎች፣ የፌስቡክ ገጾች እና የንግድ ድርጅቶች ማስታወቂያዎችን እና የጽሑፍ ይዘቶችን ይፈልጋሉ። እንደ ቻትጂፒቲ ወይም እንደ ክላውድ ያሉ የኤአይ መሳሪያዎችን በመጠቀም የይዘት ሀሳቦችን፣ የማህበራዊ ሚዲያ ጽሑፎችን እና የማስታወቂያዎችን በሰኮንዶች ውስጥ ማዘጋጀት ትችላላችሁ። ይህንን አገልግሎት ለሀገር ውስጥ ነጋዴዎች ወይም በአፕወርክ እና በፋይቨር ላሉ ደንበኞች በመሸጥ በቀን ክፍያ ማግኘት ትችላላችሁ። ሁለተኛ የኤአይ ምስሎች እና ዲዛይን። ሁለተኛው መንገድ ኤአይ ኢሜጅ ጀነሬሽን ነው። ፕሮፌሽናል ዲዛይነር መሆን አይጠበቅባችሁም። እንደ ሚድጆርኒ ያሉ መሳሪያዎችን በመጠቀም ሎጎችን፣ ለዩቲዩብ ተምኔል፣ ለልብስ ህትመቶች የሚሆኑ ምስሎችን መፍጠር ትችላላችሁ። እነዚህ ዲዛይኖች ለደንበኞች በመሸጥ ወይም በቴሌግራም ወይም በፌስቡክ ለሚሰሩ የቪዲዮ አዘጋጆች የሎጎ እና የባነር አገልግሎት በመስጠት በየቀኑ ገንዘብ ማግኘት ይቻላል። ሶስተኛ የኤአይ ቪዲዮና የድምጽ ኤዲቲንግ። ሶስተኛው መንገድ የኤአይ ቪዲዮና የድምጽ ኤዲቲንግ ነው። የራሳችሁን ፊት ሳታሳዩ ወይም በድምጻችሁ ሳታወሩ የኤአይ ድምጽና የቪዲዮ አዘጋጆችን በመጠቀም አጭር የቲክቶክ፣ ዩቲዩብ ሾርት ወይም የሪልስ ቪዲዮዎችን ማዘጋጀት ትችላላችሁ። እነዚህ ቪዲዮዎች ለድርጅቶች ማስታወቂያ በመስራት ወይም የራሳችሁን ገጽ በማሳደግ በየቀኑ ከእይታዎችና ከስፖንሰርሺፕ ገቢ ማግኘት ትችላላችሁ። አራተኛ ትራንስሌሽን እና ትራንስክሪፕሽን። አራተኛው መንገድ የኤአይ ትርጉምና ትራንስክሪፕሽን ነው። የድምጽ ፋይሎችን ወይም ጽሁፎችን የሚቀይሩ እና ቋንቋዎችን በከፍተኛ ጥራት የሚተረጉሙ የኤአይ ሶፍትዌሮች አሉ። የተለያዩ የውጭና የሀገር ውስጥ ድርጅቶች የቪዲዮቻቸውን ወይም የቃለ መጠይቃቸውን ድምጽ ወደ ጽሁፍ እንዲቀይርላችሁ ወይም እንዲተረጉምላችሁ ስራ ይሰጣችኋል። ስራውን በኤአይ ጨርሳችሁ በቀን ገበያችሁን በመቀበል ትችላላችሁ። አምስተኛው የደንበኞች አገልግሎትና ቻትቦት። አምስተኛውና በጣም ተፈላጊ መንገድ ለሀገር ውስጥ ቢዝነሶች የኤአይ ቻትቦት ማዘጋጀት ነው። በኢትዮጵያ ውስጥ ያሉ በርካታ የቴሌግራም እና የፌስቡክ ሱቆች የደንበኞችን ጥያቄ ለማስተናገድ ይቸገራሉ። ምንም ኮድ ሳትጽፉ በመጠቀም ለእነዚህ ሱቆች የአውቶማቲክ መልስ የሚመልስ እና እቃ የሚሸጥ ቻትቦት ሰርታችሁ መስጠት ትችላላችሁ። ለዚህ አገልግሎት በቀን ወይም በየፕሮጀክቱ ጥሩ ክፍያ ይከፈላቸዋል። እንዳያችሁ በ2026 ኤአይ ስራችን የሚያቃልልን እንጂ የሚቀመን አይደለም። ዋናው ነገር እነዚህ የኤአይ መሳሪያዎችን አጠቃቀም በትክክል መልመድና ስራ ላይ ማዋል ነው። እነዚህ 5 መንገዶች ውስጥ የትኛውን ለመጀመር ወስናችሁ ወይም የትኛው መንገድ የበለጠ ማብራሪያ ያስፈልገዋል ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ በሰፊ ይሰራበታለሁ። ቪዲዮ ከተመቻችሁ ላይክ ማድረጋችሁ፣ ለጓደኞቻችሁ ሼር ማድረጋችሁና ለቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። የዛሬውን በዚህ እንጨርሳለን። ይመቻችሁ።